ሰላም ጤና ይስጥልኝ። ለዛሬ ዝግጅቴ የማቀርብላችሁ ስለ ድሬዳዋ አመሰራረትና እድገት፣ ከተማዋ ከመቆርቆሯ በፊት በአካባቢው ይኖሩ የነበሩ ማህበረሰብ እነማን ነበሩ? ወይስ ምድሩ ሜዳና ሰው አልባ ነበር? ድሬዳዋ ተብላ ከመሰየሟ በፊት አዲስ ሐረር እንደሆነች ስንቶቻችን ልብ ብለን ይሆን? ከተማዋ ለመጀመሪያ ጊዜ ተቆረቆረችው ጀልዴሳ መሆኑንስ? በጥናቱ መሰረት እነዚህንና ሌሎችንም እንዳስሳለን። አብራችሁን ቆዩ። ስለ ድሬዳዋ ከማቅረቤ በፊት ለግንዛቤ ይረዳችሁ ዘንድ ጀባ ልበላችሁ። ህዳር 22 ቀን 1890 ዓመተ ምህረት ዱፓርሺ በሚባል የሥራ ተቋራጭ መሐንዲስ በፓልሬስ ከጅቡቲ ተጀመረ። የሐዲድ መስመር ሥራው ሐምሌ 15 ቀን 1893 ዓመተ ምህረት ደወሌ ደረሰ። የመጀመሪያው ባቡር ታኅሳስ 14 ቀን 1895 ዓመተ ምህረት ከጅቡቲ ተነስቶ ድሬዳዋ ከተማ ባቡር ጣቢያ ገባ። ከድሬዳዋ አዲስ አበባ ያለውን ሐዲድ የመዘርጋት ሥራ በአዲሱ ኩባንያ ግንቦት 1902 ዓመተ ምህረት ተጀመረ። ግንቦት ወር 1904 ዓመተ ምህረት ኤረርጎታ ከተማ ደረሰ። 1905 ዓመተ ምህረት ሚኤሶ ከተማ ደረሰ። ታኅሳስ 22 ቀን 1906 አዋሽ ገባ። ከአዋሽ አዲስ አበባ ያለውን ሐዲድ የመዘርጋት ሥራ ተጨማሪ ስምምነት ሚያዝያ 25 ቀን 1906 ዓመተ ምህረት በወኪላቸው በብትወደድ ኃይለ ጊዮርጊስና በጄኔራል ፋሚን መካከል ተደረገ። ኩባንያው በውሉ መሰረት ሥራውን በማካሄድ 1907 ዓመተ ምህረት የሐዲዱ መስመር አቃቂ ከተማ ደረሰ። ይህም አጼ ምኒልክ ካረፉ ከአንድ ዓመት በኋላ መሆኑ ነው። ግንቦት 30 1909 ዓመተ ምህረት አዲስ አበባ ከተማ ደረሰ። የሐዲድ መስመር መዘርጋቱ ሥራ ከተጠናቀቀ በኋላ ከሁለት ሳምንት በኋላ ሰኔ 14 ቀን 1909 ዓመተ ምህረት ከጅቡቲ አዲስ አበባ ያለው ባቡር ትራንስፖርት አገልግሎት መስጠት ጀመረ። የዛሬ ዝግጅቴን እዚሁ ላብቃ። ቀጣዩን ክፍል እስከማቀርብላችሁ ድረስ ሰላም።